الله يتكبر عفوك باي ያልተመለሰ ጥያቄ እኮ አንቺ አልጠየቅሽም እኮ አንቺ ያልጠየቅሽውን ጥያቄ የጠየቀው አካል የጠየቁት ጥያቄ አልተመለሰልኝ ብሎ አልጠየቀም። ግድ የጠየቀው ሰው ብቻ ነው ብዬ አላስብም። ግን ካልተቻለሽ እንደዛ ግን አይመስለኝም ብዬ ነው። አይመስለኝም ሳይሆን የጠየቀው አካል እኔ የጠየቁት ጥያቄ አልተመለሰም ብሎ ያነሳ አካል የለም። ስለዚህ አዲስ ጥያቄ ከሆነ አዲስ ጥያቄ ደግሞ አሁን እናስተናግድበት አይደለም። በሌላ በኩል ደግሞ የጥያቄ ጊዜ ደንባችን ላይ እንደምታውቁት ጥያቄ የሚጠይቁ አካላት ይመዘገባሉ። ከተመዘገቡ አካላት ውስጥ ጥያቄ ቀደም ሲል ጠይቀው የማያውቁ አካላትን የመለየት ስልጣን የአፈጉባኤ ስልጣን ነው። ይሄን ደግሞ ለምን አልተመረጥኩም ብሎ የመጠየቅ የሚባል ደንቡን አንብቡት። የተከበረው የህዝብ ጥያቄ የተጠየቀ ያልተመለሰ ስላለ ነው። የህዝብ ጥያቄ ብሎ ኮሚቴው ያቀረበው የህዝብ ጥያቄ በትክክል ስላልተረዱት አልተመለሰም። እሱ እዛ ላይ ሳል የተከበሩ ወይዘሮ ከድጃ ማንሳት የፈለኩት የግድ ጥያቄውን እኔ መጠየቅ አለብኝ ብዬ አላስብም። ጥያቄው የህዝብ ጥያቄ ከሆነ አንድ ሰው ካነሳው ምላሽ መሰጠት አለበት ብዬ አስባለሁ። ከዛ አንፃር ነው አልተመለሰም ያልኩት፣ የህዝብ ጥያቄም ስለሆነ ነው። አመሰግናለሁ ስለተፈቀደልኝ። አልተመለሰም ያልኩት ከሙስሊሞች በዓላት ጋር ተያይዞ በካላንደር ብዙ ጊዜ በዓላቶች ላይ ፈተና ይያዛል ፕሮግራም። ይሄንን ለምንድን ነው የሚሆነው እየተባለ በእስልምና ጉዳዮች ምክር ቤት ደብዳቤ እየተጻፈ ነው ማሻሻያ የሚደረገው። አሁንም ያ ስህተት በተደጋጋሚ እየተፈጸመ ነው ያለውና ለምንድን ነው ይሄ ስህተት ተደጋጋሚ ጊዜ የሚፈጸመው ተብሎ ተነስቷል። ምላሽ ግን አልተሰጠበትም። አሁንም ተሳስተው ከሆነ ያለፉት እዚህ ላይ ማብራሪያ እንዲሰጡበት ብዬ ነው። አመሰግናለሁ። እዚህ ሀገር አንዳንዴ በጣም የምንሸፋፍነው ነገር አለ። ከዚህ በፊትም አንድ ፕሮግራም ላይ ተናግሬ ነበር። ለምሳሌ መስጂዶች ይቃጠሉና የሃይማኖት ተቋማት ተቃጠሉ ይባላል። ለመስጂዶች ተቃጠሉ አይባልም። አሁንም ተማሪዎች ትምህርት ቤት ግቢ ውስጥ እንዳይሰግዱ ነው የተፈለገው። ሁሉም ሃይማኖት የየራሱ ቀኖና የየራሱ ዲፈረንስ አለው። በእስልምና 5 ወቅት ሰላት ላይ ሰዎች መስገድ አለባቸው። ስለዚህ የትምህርት ቤት ግቢ ውስጥ መስገድ ከተከለከሉ ምሳ ሰዓት ላይ ወጥተው አካባቢያቸው ላይ ያለ መስጂድ ሄደው ይሰግዳሉ። ይሄ ሲደረግ የኖረ ነገር ነው። ስፔሻሊ ደግሞ ረመዳንን ጠብቆ እንደዛ አይነት ፕሮቮኬሽን እኔ ማንን እንደሚጠቅም የማንን ዓላማ እንደሚያስፈጽምም አይገባኝም። ሌላው ቅድም እያስም ያለው ነገር አለ። ልክ ሰዎች ስልጣን ላይ ሲወጡ ያወቁ ይመስላቸዋል፣ አብሮ የተሰጣቸው ይመስላቸዋል። እውቀት ከስልጣኑ ጋር በጣም አኩሬት አገላለጽ ነው። ለሱ ፋክተሩ አንድም ከስራቸው ያሉት ሁሉ እሺ ጌቶች ስለሚሏቸውም ያወቁ ሊመስላቸው ይችላል። ኤኒዌይስ ማይ ፖይንት ኢዝ ሴኩላሪዝም ስቴትና ሪሊጅንን ሃይማኖትና መንግስትን ለመለየት እንጂ አማኞችና ሃይማኖትን ለመለየት አልመጣም። ያ ኢትስ አ ዲፈረንት ስቶሪ። ከዛ ውጪ ያ አማኞች ሀገር ናት እየተባለ እንደዚህ በዚህ ገብተን እኛ ፈሪሃ እግዚአብሔር ፈሪሃ አላህ አለን እየተባለ መንግስት የሆነ ነገር በገጠመው ቁጥር ሃይማኖት አባቶችን ጠርቶ እያስባረከ የሙስሊሙንም የፕሮቴስታንትንም የኦርቶዶክስንም ሁሉንም እንደ ስቴክሆልደር እያደረገ ያመጣ የምናየው መንግስት ልክ የህፃናት ትምህርት ቤት የሃይ ስኩል ተማሪዎች ላይ ሲደርስ ብቻ ሃርድኮር ሴኩላሪስት ሊሆን አይችልም። ወይ እስላሞፎብ የሆኑ አመራሮች አሉ፣ ተማሪዎች ሲሰግዱ ባይት አይፈልጉም፣ አይናቸው ይቀላል። ወይም ደግሞ የፖለቲካ አላማ ተፈልጓል። በዚህ ጉዳይ በደንብ እናስቀይማቸውና ከዛ በኋላ አንድ አካል ደግሞ መጥቶ አስታራቂ ሆኖ እንደንትና ነው በደሏችሁ ይልና ከዛ ሙስሊሙም ቃሉን ሌላ ተቀያሪ ስላላገኙለት ይነሆልልና መንግስት ብሎ መልሶ ይደግፋል። እንደዚህ አይነት አሰራሮች የተበላባቸው ይመስለኛልና ብዙ ርቀት የሚያስኬዱ አይመስለኝም። ሌላው በጣም ማንሳት የምፈልገው ፖይንት ለምሳሌ ባንኮች በኮምፒቲሽን ወለድ አልባ ብራንቾች ይከፍታሉ። ባለ ወለዶቹም ብራንቾች በኮምፒቲሽን ብዙዎቹ መስገጃ ቦታ ያዘጋጃሉ። ሁሉም ባንኮች መስገጃ ቦታ አለን የሚል ኖቲፊኬሽን ጭምር ይለጥፋሉ። ኤርፖርታችን በጣም ወርልድ ክላስ ስታንዳርድ የሆነ መስጂድ አለው። ልክ ሙስሊሙ ገንዘቡን አውጥቶ የሚገለገልበት እሱ ገንዘብ የሚከፍልበት የሆነ ሰርቪሶች ላይ መስገድ ይፈቀድለታል። ልጆቹን የመንግስት ትምህርት ቤት ልኮ ሲያስተምር ግን ልጆቹ መስገድ አይችሉም። ይሄ እልም ያለ ደብል ስታንዳርድ ነው፣ መታረም አለበት በጊዜ ብዬ አስባለሁ። ሌላው እዚህ ጋር ተጨማሪ ማንሳት የምፈልገው ነገር በትላንትናው ዕለትም ያየሁት ዜና ዛሬም የወጣው ዜና በፋናና
ከንቲባ ጽሕፈት ቤት በኩል የወጡት ሁለቱም ዜናዎች ምን ይላሉ? ትምህርት ቤቶች አካባቢ የተፈጠረ የጸጥታ ችግር ይላል። ትምህርት ቤቶች አካባቢ የጸጥታ ችግር አልተፈጠረም፣ መንግስት የፈጠረው የጸጥታ ችግር ነው አንደኛ። ሁለተኛ ነገር ደግሞ ይሄንን ለፖለቲካ ማስፈጸሚያነት መጠቀም የፈለጉ አካላት አሉ ይላል። ይሄ ጋዝ ላይቲንግ የሚሉት ፈረንጆቹ አይ ዶንት ኖ አማርኛ ያብዬ ነው ደምዬ ነው የሚሆነው። እነሱ ራሳቸው የፖለቲካ ዓላማ ለማስፈጸም በሰላም ኦርደር ይዞ ሲኖርበት የነበረውን ነገር በጣም ሴንሲቲቭ የሆነ ሙስሊሞች አብዛኞቹ ሪሊጂየስሊ አክቲቭ የሚሆኑበትን ረመዳን ወቅት ጠብቆ እንደዚህ አይነት ፕሮቮኬሽን እያደረጉ ከዛ ደግሞ ለፖለቲካ ዓላማ ለመጠቀም የፈለጉ አካላት ማለት ይሄ ያብዬ ነው ደምዬ ነው። ይሄንን ዓላማ መንግስት ወይ ራሱ ሊጠቀምበት ፈልጓል ወይ ውስጡ ያሉ ሰዎች ሊጠቀሙበት ፈልጓል። እኔ በግሌ መንግስት ውስጥ ያሉ ሰዎችን ኤክስኪውዝ አላደርግም። መንግስት ናቸው፣ ራሱን ማጽዳት ይችላል። አይደለሁም ካለ እስከታች ድረስ መዋቅር አለው፣ ፓወርፉል ነው መንግስት፣ ራሱን ማጽዳት ይችላል። ስለዚህ ይሄንን ማስተካከል የሚገባው ራሱ መንግስት ነው፣ የፖለቲካ ዓላማ አይደለም። እኔ ለምሳሌ ታናሽ ወንድሜ ተከልክሎ ወይ ታናሽ እህቴ ተከልክላ ብትመጣ ወይ ልጄ ተከልክሎ ቢመጣ it gets personal። የምንም አይነት የፖለቲካ ዓላማ አይፈልግም ይሄንን ለመቃወምና አገራችን በጣም ብዙ ችግሮች አሏትና ተጨማሪ የሪሊጂየስ ተቃውሞ ምን ፈልግ አይመስለኝም። በታሪክም የሚያዋጣ ሆኖ የተገኘ አይመስለኝም። የኛ ሀገር ህዝብ በባህሪው ብዙሃኑ በጣም አማኝ ነው። ለሃይማኖቱ መሞት ጀብድ ይመስለዋል ወይም ጽድቅ ይመስለዋል። ስለዚህ የማይሆን ፍጥጫ ውስጥ መንግስት ባይገባ ጥሩ ነው ብዬ እመክራለሁ። ያው እንግዲህ ምክር ካልሰማ መከራ